ዱባይ ሄደሃል ኢሚግሬሽን ራሱ እንዴት እንዳሳለፈ በዋስ የተለቀቀ ሰው አረበና ተታው ዛሬ ሰኔ 23 10 ሰዓት አካባቢ ነፍሷን ይማርና ቀነኒ አዱኛ ስትጠቀምበት በነበረው ቲክቶክ አካውንት ላይ ይሄኛው ፎቶ ተለቆ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬ በሌላ ቪዲዮ ተመልሻለሁ። ከብዙ ቆይታ በኋላ አቡሪያክ ተመልሷል። እንግዲህ ድምጼ ከተቀየረባችሁ ጉንፋን ይዞኛል። ይሄን ቪዲዮዎች ብላችሁ የምታዩት ሰዎች ራሱ ማለት ነው ማክስ ብታደርጉ መክራችኋለሁ። ጉንፋን ማትፈሩ ግን ቁጭ በሉ፣ ችግር የለውም። ጉንፋን ማትበሩ ቁጭ በሉ። ይህ ቻናል አዲስ በመሆኑ መጠን ቶሎ ከ1000 በላይ ሰብስክራይበሮችን አግኝተናል። ግን ደግሞ ከዚህ ጠፍቻለሁ። እኔ ጠፍቼባችሁ ነበር፣ አንዳንድ ነገር ስላልተመቸኝ ነው። ከሁን በኋላ እዚህ ቻናል ላይ ተመልሰናል። ፕሊዝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ። ሰብስክራይብ አድርጋችሁ ይህን ቻናል ቶሎ እናሳድጋለን ኢንሻአላህ። ለዛ ሁላችሁም ሰብስክራይብ እያደረጋችሁ ይሄን ጀማ እንድትቀላቀሉ ጋብዛችኋለሁ። ቪዲዮም ላይክ በማድረግ ብዙ ሰዎች ጋር እንዲደርስ አንዳንድ ወቅታዊ ጉዳዮችን ምርጥ ቪዲዮ የምናይበት ቻናል ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ። ልመና ፕሮማክስ አባ ምን ፈልገህ ነው? ሰላም ሆናችሁ አለ። አይ አዲስ ጀማሪ ለማኝ ነኝና አበረታቱ። ካዋጣኝ ቀጥላለሁ። ደንበኛ እንሆናለን። እንደዚህ በደሞ ጭራሽ እንደዚህ ብላችሁ ወጣ። ዛሬ ነው ጀመርኩ። ደግሞ ገድ ይበል ሊጠኗቸው ይላሉ። ሊጠኗቸው ይላሉ። እንዲፋ በስታይ ደስ ያላችሁ 10 ሚሊዮን ስቲሽ አሜን። ደንበኛ እንሆናለን። ደንበኛ እንሆናለን። ጀማሪን አበረታቱኝ። እንደዚህም ተጀመረ። በቃ ልመና ከጀመረው አይቀር እንደዚህ ነው። ረረረ ሰውዬ ተመቸኝ። ቴክኖሎጂያ አረበና ተታው ረደብድብ ረታ አራይኔ ልታውጣው ነው። ያፍንጫዬ ነው ወጣከው። ተውሻ ተው አባታው ተው ልቀቀኝ። ሻባቴ በቃ ልቀቀኝ። አባ በቃ ዳውድ በቃ ደከመኝ። ዳውቶኝ እኮ ታገስኩ እኮ እዚህ ሀገር ልጅ አይነካም ሲባል ይብስብሃል እንዴ አንተ ጭራሽ። ወይኔ ኢትዮጵያ ያገናኘን አንተና እኔ። ወይኔ ዳውድ በቃ ወይኔ ጉዴ ቀን ይምጣ ከላይ ነው። ወይኔ ጉዴ ኧረ ተው በእናትህ። ወይኔ ጉዴ በቃ ዘርበል ዳውድ ተው። ወይኔ ጉዴ ፈላ። በቃ ተው። ወይኔ ጉዴ እንዴት ብዬ ልቆንጥጠው? አልቅሶ ወይኔ ወልጄ ልቀ። ኧረ እኔ ልጁ በሰላም አይመስለኝም። ልጁ ውስጥ ወደ ነገር እንደሚመስለኝ ከሆነ በዚህ ኑሮ ለምን ወለድሽኝ? እንደሚመስለኝ ከሆነ እንደዚህ ነው። ኧረ ላሽ ገደላት እኮ ነው። ለምን ላይፍ ትቀመጭ ያለሽ ነው? ነገርየው እኮ አልገባንም። ግራ ገባን እኮ እኛ። እሱንም ሊምራት ነው እንዴ? ልጅሽ ነው ወይስ ልጇ ነው? እኔ እንጃ። ልጇ መሆኑን አላረጋገጥኩም። ግን ደግሞ ምንድን ነው እንደዚህ? ምንድን ነው
ማ ተው ተንኮለኛ ልጅ ነው። አባቱን ማጣራት አለብሽ። ሰሞኑን አነጋጋሪ ከሆኑት ቪዲዮ የቀነኒ አዱኛ ቲክቶክ በፊት የምትጠቀመው ላይ ማለት ነው፣ እዛ ላይ ፎቶዋ ፖስት በመደረጉ ሰሞኑን አነጋጋሪ ሆኗል። ማን እንደፖስተው አይታወቅም። ከእሷ ጋር በተያያዘ ብዙ ቪዲዮዎች አሉ፣ አብረን እናያለን። ዛሬ ሰኔ 23 10 ሰዓት አካባቢ ነፍሷን ይማርና ቀነኒ አዱኛ ስትጠቀምበት በነበረው ቲክቶክ አካውንት ላይ ይሄኛው ፎቶ ተለቆ ነበረ። እንደምትመለከቱት የራሷ የቀነኒ አዱኛ ፎቶ ነው። ፊቷም ያስታውቃል። አንገቷንም ካስተዋላችሁት ከዚህ በፊት አስራው የነበረው መስቀል በደንብ ይታያል። አሁን ላይ ፍትህ ስንጠይቅ ጣታችንን አንዷለም ጎሳ ላይ እየቀሰረን አይደለም። ፍትህ ስንል አርቲስት አንዷለም ጎሳ እጁ ካለበት ወይንም ደግሞ ይህንን ወንጀል ፈጽሞ ከሆነ በማስረጃ ተረጋግጦ ተገቢው ፍርድ እንዲካሄድ እንፈልጋለን። በተቃራኒው ደግሞ አርቲስት አንዷለም ጎሳ ከደሙ ንጹህ ከሆነ ልክ እንደዛው በደንብ ተረጋግጦ በማስረጃ ተረጋግጦ በነፃነት እንዲኖር ሳይሸማቀቅ ደረቱን ነፍቶ ከደሙ ንጹህ እንደሆነ አረጋግጦ አስረግጦ ልናይ ይገባል ብዬ አስባለሁ። እንደዚህ አይነት ነገሮች ተደባብሰው ፍትህ ሳያገኙ ትክክለኛና እውነተኛ ነገራቸው ምን እንደሆነ ሳናቅ በጣም ለበርካታ ጊዜ እያለፈን እንገኛለን። ይህ መቀጠል የለበትም። ወንጀሉን ያደረገው ማንም ይሁን ማንም፣ ሚኒስትር ይሁን፣ አርቲስት ይሁን፣ ሰባኪ ይሁን፣ የትኛውም ሰው ይሁን ከደሙ ንጹህ ከሆነ ንጹህነቱ ተረጋግጦ በሰላም መኖር አለበት። እጁ ካለበት ደግሞ ተገቢው ፍርድ ሊካሄድ ይገባል። እንግዲህ እዚህ ጋር እንደሰማችሁት ነው። ይሄ እንግዲህ እዚህ ጋር የምታዩት ምስል በሰሞኑን ተለቆና እጅግ አወዛጋቢ በሆነ ሁኔታ ህዝቡን እያነጋገረ ነው የሚገኘው። ይህን ነገር ማን ነው የለቀቀው፣ እንዴት ተለቀቀ የሚል ምንም የታወቀ መረጃ የለም። ለዛ ደግሞ ብዙዎችን አነጋግሯል፣ ብዙዎችን አስቆጥቷል፣ ብዙዎች ደግሞ ግራ ተጋብቶበታሉ ማለት ነው። ከዚህ ጋር በተያያዘ ደግሞ አንዷለም ጎሳ ወደ ዱባይ ጠፋ እያሉ እያወሩበት ነው። እስቲ አብረን የምናየው ይሆናል። ሶኛል ዱባይ ብትገኝም ከሰማይ ቤት አታመልጥም። ኦኬ ዱባይ ሄደሃል። ኢሚግሬሽን ራሱ እንዴት እንዳሳለፈ በዋስ የተለቀቀ ሰው ኢሚግሬሽን አልፎ ዱባይ መገኘቱ ራሱ ምን ያህል ኢትዮጵያ እንደዘቀጠች፣ ምን ያህል ኢትዮጵያ ሕግ እንደሌለ ራሳችሁን ሴቶች ጠብቁ። በቃ ጠብቁ። ህግ የለም ኢትዮጵያ ውስጥ። የዱርዬ የወሮ በላ መሰብሰቢያ ሆኗል። ብትሸሽም ከሰው ህሊና ከእግዚአብሔር ፍርድ አታመልጥም። ዱባይ ይገኛል በዚህ ሰዓት ሜታዬ። ዋው ሳምባዲ እኮ ማን ነበረ ትላንትና ነው እንትና ሃና ስትል ነበረ። ሜሪና ሰምተሻል አይደል? ምናልባት ከሀገር ቤት ሊያስወጡት ይችላል ሊወጣ ይችላል ምናምን ስትል ነበር ትላንትና። እንግዲህ በዚህ በኩልም ቢሆን አንዷለም ጎሳ በዋስ እንደተፈታ ሁላችሁም ታውቃላችሁ ብዬ አስባለሁ። ከዚህ በተጨማሪ ደግሞ የእውነት እቺ ልጅ ሰው እጅ ካለባት ፖሊስም ይህን ነገር አጣርቶ ቶሎ ማውጣት አለበት። በዚህ መልኩ የብዙ ሰዎች ደም ፈሶና የብዙ ሰዎች ደም ጠፍቶ ነው የሚገኘው። ለዛ ደግሞ የዚህ ልጅ ደግሞ እጅጉን የሚያሳዝን ነው። ከዚህ በፊት ባቀረብነው ቪዲዮ ላይ ደግሞ ልጁ እንዳወራው እሱም ደረቱን ነፍቶ ፈታ ብሎ እንዲኖርም ይሄ ህግ ቶሎ አጣርቶ ይሄን ነገር ለህዝቡ ማሳወቅ አለበት እንዳለው ትክክል ነው ብዬ አስባለሁ። እኔ እዚህ ላይ እናንተስ ምን ትላላችሁ? ከዚህ በተጨማሪ ደግሞ ዮኒ ማኛ ተጠመቀ እንበል ምን እንበል እዩት። የመቃብር ደጃፍ ተከፍቷል፣ ድንጋዩ ከስር ተንከባሏል። እኔ ሌላ ነገር ተውና ማለት ነው፣ ሌላ ነገር ተውና ከስድቡ ብቻ ከተገላገል ፈጣሪ ይመስገን። እኔ ከስድቡ ብቻ ከተገላገል በቂ ነው እላለሁ። ዮኒ ማኛ ከስድቡ ብቻ ከተገላገል ሌላ ነገር አይደለም። እኔ እንግዲህ ለዛ ልጅ የላችሁ የመጣሁት ቪዲዮ ይህንን ይመስላል። ተመችቷችኋል? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።